አንዳንድ ጊዜ ሙዲ አይደለም ደብሮኛል ነገ ጀምራለሁ እያልን ሰበብ እንደረድራለን። ሰበብ ግን ስኬትን አይገነባም። ስኬት በጽናት በትዕግስት የሚመጣ ነው እንጂ። ይኸውልህ ወደ ስኬት ጎዳና የሚያደርስህን መሳሪያ ላስተዋውቅ። ዲሲፕሊን ይባላል። ዲሲፕሊን ቅጣት አይደለም፣ ራስን ማክበር፣ ለራስ ዋጋ መስጠት ነው። ለቆምክለት ዓላማ መልፋት፣ እስከ መጨረሻው መታገል ነው። ለምሳሌ እየደከመህም ቢሆን መማር፣ እየሰለቸህም ቢሆን መስራት፣ ማንም ሰው ባያይህም ነጣርህን መሞከርህን መቀጠል ነው። ብዙ ሰዎች ዲሲፕሊን ከሞቲቬሽን ጋር ያመሳስሉታል፣ ግን እውነታው ሌላ ነው። ሞቲቬሽን አንዴ የምትጭረው እሳት ነው። ዲሲፕሊን ደግሞ ያ የጫርከው እሳት እንዳይጠፋ የሚያቀጣጥለው እንጨት ነው። አንድ ከባድ እውነታ ልንገርህ፣ በዚህ ጊዜ ስልክህ ጠላትህ ሆኗል። ምቾት አዲስ ነገሮችን እንዳትሞክር አስሮሃል። ለአይምሮህ ሰበብን መደርደር አስተምረኸዋል። እመነኝ፣ ዛሬ እንደ ቀልድ ያጠፋኸው ሰዓት ነገ እንደ ጸጸት ሆኖ ይመለሳል። ስለዚህ ጊዜህን የምትጠቀምበትን መመሪያ አዘጋጅ። ለምሳሌ ከዛሬ ጀምሮ ከተለመደው 1 ሰዓት በፊት ቀድመ ከእንቅልፍ ንቃ። በየቀኑ አንድ ከባድ ነገር ለማድረግ ወስን። የጀመርከውን መጨረስ ልመድ። እነዚህን በየቀኑ ደጋግመህ ተግባራዊ አድርግ። እነዚህን በየቀኑ ደጋግመህ ተግባራዊ ካደረግ በዚህ መሃል የአንተ የዲሲፕሊን ደረጃ እያደገ ይመጣል። ትንሽዬ ዲሲፕሊን፣ ቀናቶችን ያሳለፉ ዲሲፕሊን፣ ከዛ ደግሞ ህይወት የሚቀይር ዲሲፕሊን እያለ ያለ የዲሲፕሊን ደረጃ ከፍ ይላል። ዲሲፕሊንን ይዘህ ደግሞ ከሰራክ እመነኝ ስኬት የጊዜ ጉዳይ ብቻ ሆኖ ይቀራል። አንድ ቀንም ሰዎች ወደ አንተ መጥተው እድለኛ ነህ፣ ስኬታማ ነህ ይሉሃል። ግን እነሱ ስኬትህን ብቻ እንጂ ያዩት ለሊት ብቻህን ስትለፋ አላዩም፣ ብቻህን ስትጥር አላዩም። አትመልስላቸው፣ ግን እንዲያወሩ ተዋቸው። አንተ ግን እየሰራ ቀጥል።